ጌም ሳንጫወትም መከራ። እናንተ ተጫውታችሁ እንደለፈለፋችሁ፣ ሰው ተጫውቶ እንደለፈለፋችሁ የት እንሂድ? የት እንሂድ? የት እንሂድ? ሰላም እኮ ጠፋ። ሪኮርደራችሁን እየተቀበላችሁ ጉዳችሁን ታውጣላችሁ። እሷ ሳትሻለን አትቀርም። ሪኮርደን ታውጣለዛ ከረፈፎች ሰው አይመከርም እንዴ? ሰው አይተውም እንዴ? ከብት ለጤናችሁ የምታወጡት ገንዘብ ነው። ሂዱበት። ጉዳችሁን የሁልሽንም ጉድ እኮ እናውቃለን። የሁልሽንም ዝም ስንል እማናቅ ይመስላችኋል? እናውቃለን። ግን ምን አገባል? ምን አገባል? የእናንተ ህይወት ነው እንዴ? በየፍርድ ቤቱ በየምኑ ፖሊስ እንትን እያለሽ የምትኖር አይደለሽም እንዴ? አዳሚ እኔ አንዳንድ ጊዜ ፍራ እግዚአብሔር ስላለን እንጂ ቁጭ ብለን እግዚአብሔር ሲያዝባችሁ ሄለንን አዘዘባችሁ። በነገራችን ላይ ገና ትመጣላችኋለች አሜሪካን ሀገር። ገና ነጭ ቅማል ትመጣልሻለች። ጉድሽን እያያዘች ነው የምትመጣ። ገባችሁ? ዛሬ የሚለፈለፈው በሙሉ እኛም ማናቅ ይመስላችኋል? ላስትየር ነጃችን ላይ ገባው። እሷ የምታወራቸው ነገሮች በሙሉ እኛ እጅ ላይ ያለ እስከነ ቪዲዮ ብትሉ እስከነ ምን ሁሉ እናውቃለን። ግን ሰዋዊነት ይበልጣል። ሰው መሆን ገባችሁ? ሰው መሆን ይበልጣል። ኃጢአት ነው እንደዚህ አይነት ነገር። ፍራ እግዚአብሔር ስላለብን ነው። ግን ያንን አልፋችሁ ፋር ሆናችሁ ስትመጡ ግን ስዶች ናችሁ፣ ባለጌዎች ናችሁ። እንደዚህ አይነት ነገር መቃወም ነው ያለባችሁ ስንል ጭራሽ እናንተ ራሳችሁ አንደኛ ምቀኛ ሆናችሁ ቁጭ። አንደኛ ምቀኛ ይናውር እኮ ነው። ታይኮ ሊባል ይገባል። ተው ሊባል ይገባል። መገዳደልም እኮ ይመጣል። ይሄ መገዳደል ራሳችሁ በራሳችሁን ታጠፋላችሁ። በዚህ ትቀጥላላችሁ። ከዛ በኋላ ገመድ ትይዛላችሁ። አለቀ። መጨረሻችሁ ይሄ ነው የሚሆነው። ጊፍት ሲቆም ወይ የሆነ ጊፍት ስታጡ ኧረ ተው፣ ኧረ ልጆቻችሁን አሳድጉ፣ ኧረ ተው፣ ለቤተሰቦቻችሁ ኑሩ። ሁሉንም መሳደብ ሁሉንም ትናንሽ ልጆች ናቸው እነዚህ ልጆች። ጥፋት ቢያጠፉ እንኳን እንዳላየ ስማችሁን ጠርተው ቢነኳችሁ ከነሱ ጋር እንዲያው ከእናንተ ጋር አይገናኙም። እናንተ በምንድን ነው ከነሱ ጋር የምትገናኙት? እኔ እንዲያውም ኦኬ እናታችን ብለው ስለሚመጡ ከነሱ ጋር ፌን ስከፍት ስቃልድ የሆነ ነገር ሊነኩኝ ይችላል። ከእናንተ ጋር ግን እነዚህ ልጆች ግንኙነት የላቸው። በተለይ ከአግድመኞች ጋር ማለት ነው። እኩዮቻችሁም አይደሉ። በኑሮ ትበልጣላችሁ። አሜሪካ መኖር ራሱን የቻለ የአሜሪካን ወረቀት ይዞ መኖር ትልቅ ነገር ነው። ትልቅ ስንት የዓለም ህዝብ እኮ አሜሪካን ለመግባት እኮ ህልም ድሪም እኮ ለመማርም ሆነ ለመስራት ለመኖር ተውት። ወይ እናንተ እዛ አሜሪካን የሚያክል ሀገር የዓለም የመጨረሻዋ ቴክኖሎጂ ያለበት ሀገር ላይ ቁጭ ብላችሁ ነውሩን እንኳን የማታውቁት እንዲህ ስን እኛ እኔ እንዲላል እኔ አሁን የሆነ ነገር እንኳን ብፈልግ እንኳን ላውራ ብል ምን እንደምል ታውቃላችሁ? ከኔ ጋር ይሄዳሉ። እኔ እኮ አውሮፓ ውስጥ ነው የምኖረው። ያደገ አገር እኮ ነው የምኖረው። ከኔ ጋር ይሄዳሉ። እንደዛ የምታስቡ ሰዎች አይደላችሁ። ላስተምራችሁ ብዬ ምክንያቱም አመጣጣችሁ ያስታውቃል። በእግር የተቦካ ቂጣ እየበላ ያደግ ያ በእጅ እንኳን ሲቦካ ጥፍር የሚያይ ቤተሰብ ነው ያሳደገኝ። ቆሻሻ ጥፍርሽን አስቆርጦ ነው የሚያስወጋሽ። እንደዛ ያደግ ሰውዬ እና ሴትዮ ልትለወጡ አትችሉ። አም ሶሪ። ይሄ ጭንቅላታችሁ ነው አሜሪካን የሚሄደው። ለዚህ ነው አንዳንዴ ነገር ብቻ ብስጭታችሁንም ሁሌ ነገራችሁንም እዚህ መጣችሁ የምታወጡበት። ያ ባለመውለዳችሁ ሆርሞናችሁ ሲቀየር እዚህ ትመጣላችሁ። ያ ባላችሁ ስለሌለና ሲንግል ማም ስለሆናችሁ መጣችሁ እዚህ ትደነፍኑብናላችሁ። change your life ቦርጭህ ባለመስራቱና ሚስትን ባለመደከል ቁላ ወሸላ ወደ ውስጥ ገብቶ ወደ ጭንቅላት ሲወጣ መተታናፍልብናል። እከካ ሊነገራችሁ ይገባል። ምክንያቱም
ዛሬ በዲቦራ ያደረጋችሁት፣ ትላንት በሳምሪ ያደረጋችሁት፣ ትላንትና በሌሎች ልጆች ያደረጋችሁት ዘሴም ኢቭን በሰርጀሪ ያደረጋችሁት ነገር ነው ዛሬ እንደዚህ የሚያደርጋችሁ። ከብቶች ናችሁ። ልጆቻችሁን አሳድጉ። ትልቅ ቤት ውስጥ መሆን ጥቅም የለው። ትንሽ ቤት ውስጥ ሆኖ ትልቅ ጭንቅላት ነው የሚያስፈልገው። ማስተዋል ያስፈልጋል። መኪና ውስጥ መኖር አይደለም የሚያስፈልገው፣ አስተካክሎ በስነ ስርዓቱ ወደ ቦታው መድረስ ነው። በሐሳብን በፊውቸር ክፍታ ምቀኛ እንዴ የአንድ አካባቢ ሰዎች ናቸው። ሶስቱም የአንድ አካባቢ ሰዎች ምቀኞች፣ ባለጌ። የመጣችሁበትን ማህበረሰብ ነው የምታሰድቡት። ስድ ተግባራችሁና ወሬያችሁ አንድ አይነት አይደለም። ሁሌ ጌም ከተዘጋጀ በኋላ ሊያጣሏችሁ ይፈልጋሉ። ቢችሉ ተመልካችም ሆነ ጊፍት ባለመስጠት። እኔ ስንት ጊፍቶችን ያባረራችሁት። እኔ ግን በጊፍት አይደለም የኔ ህይወት የተመሰረተው፣ በጊፍተር አይደለም። የእግዚአብሔር ስጦታ የማያልቀው ስለሰጠኝ ጤናዬን፣ ከምንም በላይ ቆሜ መሄዴ፣ ትላንት ከነበርኩበት ዛሬ እዚህ ጋር መድረሴ፣ ያንን ነው የማመሰግነው። ከዛ ከደሃ ሀገር ወጥቼ ዛሬ የራሴን ቤት ይዤ እዚህ ቤት መኖሬ፣ በጤናዬ ሲያመኝ ዶክተር ጋር መሄዴ፣ ሰላም ያለው እንቅልፍ መተኛቴ። ሰው እኮ ቤተ መንግስቱ አጠገብ ሆኖ እኮ በሚጠበቅበት ውስጥ ጥሩ እንቅልፍ እኮ አይተኛም። ስንቱ ነው ሀብቱን ንብረቱን ጥሎ እናንተ አሁን የምትለፈልፉት ለገንዘብ ብላችሁ የምትመቀኙትን ጣል አድርጋችሁት ሆስፒታል በጉሉኮስ። እኔ ትናንትና ያየሁት ታሪካል። ጉሉኮስ ተሰግቶበት ምግብ መብላት አቅቶ ያ የባከንክለትን ተማቅረ ያመጣውን ሀብት ጥላው ትሄዳለህ። ብዙ ሰዎች እንደዛ አተናል። እናንተ ደንቆሮ ውሻ ብስብሶች፣ ይሄ እንኳን አይገባችሁም። ወጣችሁ መግባታችሁ ራሱ በማን ፍቃድ እንደሆነ አታውቁትም። ልትበሉን ትደርሳላችሁ። ልጆቹን ልትበሉ ትደርሳላችሁ። ይቅናቸው። አቦ ጨምሮ ይስጣቸው በሉ። በእናታችሁ ኢትዮጵያኖች ናቸው፣ ሴቶች ናቸው። ለምን ጠላትሽ አትሆንም? ለምን ጓደኛሽ መጥፎ ነገር ያደረገችሽ አትሆንም? ጨምሮ ይስጣት። መጥፎ ብትሆን ኖር አይሰጣትም ነበር። ልቧ ጥሩ ስለሆነ ይሆናል ይሰጣት። እግዚአብሔር ይቅር ብሏት ነው። ይቅር በያት ከብት። አንቺ እኮ ይቅር እናችኋለን እኮ እያየናችሁ እኮ ነው ጋይስ፣ እያየዋችሁ ነው። ደስተኞች አይደላችሁ። ላይፋችሁን ገና ጀምራችሁ አልጨረሳችሁ። ገና ናችሁ። ምኑ ተይዞ ገና አቅፋችሁ ሽሩሩ ብላችሁ ያልጨረሳችሁ ሴቶች ናችሁ፣ ልጆች ናችሁ። ገና ወልዳችሁ ያልጨረሳችሁ ናችሁ። ሽባ ልጅ ልትወልዱ ትችላላችሁ። ነገ የሚመጣው ባላችሁ ጋር አግብታችሁ ወይ ካለው ባላችሁ ጋር እንዲህ ስትመቀኙ ሽባ ያሳቅፍሻል። ሽባ ምን ልትሆኝ ነው? ይዛን ጊዜ ከዛሬ ነገርሽ ተቆጠቢ። አትመቀኝ። ይርጣንተ ከክ ምን አባቱ ይልክ ምቀኝነታችሁ አይና ወጣ። ትላንትና እናንተ ጌም ስትጫወቱ ስታለቅሱ ነበር፣ ተሸንፋችሁ ስትሰደቡ ነበር። ትላንትና እናንተ ያለፋችሁበትን ለምንድን ለሌላ ሰው የትላንትናው ረስታችሁ ለሌላ ሰው የምትመኙት? ምን አለበት? ይለፍል። አረብ ሀገር እኮ ነው የሚኖሩት ጋይስ። ሊያጠፉ ይችላሉ። እኔ ራሴ እኮ ዲቦራን እኮ ከኔ በለጠ ይሰደባታል እንዴ? ነጃት አታሳዝናችሁም እንዴ? ነጃታን ታጥረገረጋለች። ግን እኔ ነጃት ስትናገር ላለመስማት ጂጂ እንኳን ሰደበች ቢሉኝ እንኳን መስማት አልፈልግም። ለምን? ያንን በረሃ አቋርጣን የመጣችሁ ለኔ እሷ ወታደር ናት። እግዚአብሔር ምስክሬ ነው። ከወንድ እኩል መከራዋን አይታ ከ3 ዓመት እስር ባለ የእሷን ጥንካሬ አንቺ እኔ የለን። ከ3 ዓመት በኋላ እኔ በሆነ ራሴን ነው የማጠፋው። ያ ሁላ ደርሶብኝ ባበሾች እኔ ስተት ሰርቼ የገዛ ዜጎቼ እስር ቤት ከተው ከእስር ቤት ወጥቼ ዛሬ እንደዚህ አይነት በጤና ምትኖር ለኔ ብረት ናት። ፌሮ ለኔ ትምህርቴ ናት። ነጃት the queen of እግዚአብሔር ምስክሬን ነው የምላችሁ።
ስትሮንግ ውመን ከተባለ ነጃት ናት። አሁን እዚህ ጋር መድረሷ አንቺ ብትሆኛ አትደርሽም። አንቺና አንቺ አሁን አሜሪካን ቁጭ ያልሽው አትደርሱ። ብዙ እህቶቻችን በዚህም ያልፈዋል። ያጠፋሉ፣ ሊናገሯችሁ ይችላሉ፣ ሊያስቀይማችሁ፣ በራሳቸው ልንናገር እንችላለን። እንደዚህ አይነት ነገር ቦታ ግን ሲደርሱ የፈለገ ነገር ቢሆን አቦ እንጀራ ይውጣላቸው፣ መርቋቸው። የሚቀና ተቅና፣ ሰርጀሪ ተቅና። ሌሎቻችሁ ግን ተደረባችሁ መናገር የለባችሁ። ነውር ነው፣ በጣም ነውር ነው። ፈራኋችሁ ለን እኔ ጉቺን የጠሏት ለምንድነው ታውቃላችሁ? በሰው ነው፣ በእኔ አይደል። እኔ ደርሼ ስለተናገርኩ በሰው ግን ቀፈፈች። በተለይ በማም በአንቺ ነው እኔ ጉቺን የጠሏት። ሰውን በሰው ነው የምጠራው፣ ሰውን በሰው ነው የምሸሸው። ግን ነውር ነው፣ በጣም ነውር ነው፣ በጣም ነውር ነው፣ ነውር ነው፣ በጣም ነው። አይስወር ቡልሽት የማርያም ጠላት እኮ አይደል፣ ታናናሾቻችሁ ናቸው። በእድሜም ቢበልጧችሁ ራሱ ትሶኬ። ሰው ምን ይለናል? ወንድስ የሚጠጋሽ ወንድስ ላንቺ ምን ይልሻል? ነገ እኮ ህይወትሽ እኮ ይቀጥላል። ምን ይልሻል? ሰው ይታዘብሻል። በጣም ነው የሚታዘባችሁ። በጣም የሚገርመው ደግሞ ከአንድ አይነት አካባቢ የመጣችሁ መሆናችሁ በጣም ገርሞኛል። ለመጣችሁበት ማህበረሰብ ራሱ ሪስፔክት ስጡ። ተቀላቀሉ እስቲ ምቀኝነትን። ከጎጃም የለ፣ ከወሎ የለ፣ ከእንትን የለ፣ ከጎንደር የመጣችሁ ልጆች ናችሁ እየተመቀኛችሁ ያላችሁት። ጎንደር እንደዚህ ነው። እኔ ጎንደር ኩሩ መሆኑን ነው የማውቀው። ተግደርድሮ እንደሚበላ ነው የማውቀው። ሰው ሲያገኝ ደስ እንደሚለው ነው። እኔ የማውቃቸው ጎንደሮች እኔ የማውቃቸው ጎንደሮች ኩሩ ናቸው። ነውር ነው፣ በጣም ነው። እግዚአብሔር ነው። እኔ በጣም ነው ያፈርኩባችሁ፣ በጣም ነው ያፈርኩባችሁ። ተዋት። ኦኬ እምሷን ያመጣው ሸክላን የመጣችሁ የተባረከ ምስ እንደዚህ ያመጣል። የእናንተ ምስ ምን አመጣ? ቦይፍሬንዷም ይሁን የሰጣት እሰየው። አትሊስት የሚያኮራ በር መዝጊያ መጣችልን ልጅቷ። እንደ ድል ሆኖ ደግሞ ቢሆን እንኳን እውነቴን ነው የምነግራችሁ፣ ምን የመሳሰለ ሀብታም ነው የሚያጋጥማት። እንደውም አትጠቀምበትም የጋገረባት ነገር ስላለ። አሁን እንዲያውም ጋግርቷ ከተከፈተላት እሰይ እሰይ እሰይ። አላያችሁም እንዴ ያንን የመሰለ አረብ እንዲህ እያለ ሲንከራተት ፕሌን ውስጥ እንዲህ እያለ በፎንቃ። እንግዲህ እኔ ራሴ እንደኔ እቺ ድብኝት ድብልብል አሁን ምንዋ ነው እንደዚህ የሚያደርገው እላታለሁ። እውነቴን ነው። ምንዋ ነው ግን እንደዚህ ሰው ወንድም ይወዳት እላለሁ። እድል ያስፈልጋል ጋይ። ስለቀጠንሽ ቂጥሽ ስለወፈረ ፀጉርሽ ስለደረሰ ምላስ ስላለሽ አይደለም። የ40 ቀን እድል እድልሽ እንዲህ ብሎ የ40 ቀን እድልሽ እዚህ ጋር እዚህ ጋር ምን ይባላል? የ40 ቀን እድል ግንባርሽ ላይ ካለ የኔ እናት ሆሊውድ ነው የምትገቢ። ሰኔ ዶሮ ማከ ሰው ወዳለው ነው የሚያሽቃብጠው። እንዲያውም የሚባለው ጭራሽ አሁን ያለው ነው የሚሰደበው። ሀብታም ይሰደባል፣ ጊፍት ሰጪ ይሰደባል፣ ያ ጊፍተር ይሰደባል። አላህ ያረቢ። ኧረ ምን ጉድ ውስጥ ነው የገባነው? ኧረ ዘንድሮስ በጣም ጨን ያለ ነው። ኧረ ዘንድሮስ ብሶባችኋል። ኧረ ጉድ ካየ የሚል እኮ ጠፋ። እኛ ብቻ ነን አለቃ እኮ አሉ ሰዎች። እኛ ብቻ፣ ከኛ ውጭ ማንም የለም። ገዢውም መሪውም እኛ ነን። ረባናታችሁ ተተከሉ ምድረ ግማታን በሙሉ። ኧረ እንደው የኛዎቹ ሲያኮራሉ በመድኃኒዓለም። እኔ ግን የኛ ልጆች በጣም አንዳንዴ የኛ ሴቶች ያው በኦሮምኛ ነው እነሱም ቢፋጩ ከራሳቸው የማያልፍን ፍጨታቸው። ግን አም ሶ ፕራውድ እግዚአብሔር ምስክሬ ነው። የነዚህ እኮ ብዝት ሁሌ አሁን እኮ ጌም ልትጫወቱ ስትሉ ትፈራላችሁ። በቃ ያስፈራል። እንዴሽ እነዚህ ምን ነው አልበዛም እንዴ? በዛ እኮ ሰውን ዝም ብሎ ሴት ልጅን የራሱ እዛው ራሳችሁ እናንተ እንደለመዳችሁት እዛው
በዛኮ እንትና ምን ሆነ ነው አያጅቡ? ኧረ በዛ በጣም ኃይል ይባሉ ይገባሉ። ሰው እኮ ቁጭ ብሎ መተቸት ኦኬ ትተቻለህ። ገና ሳንናገር አሁን በቀደም ማንም የተናገረ ሰው የለም። ማንም እንዲያው አሳዘነች። እንዲያው እኔ እኮ እያየሁ ምን ሆና ነው አሳዘነችኝ ስል እራሳችሁ መታችሁ ነው እዚህ ጋር ቁጭ ስትናገሩ ኦኬ ታሳዝናለች። ከዛ የራሷ ጊፍተር መጣችና ኧረ እንደዚህ አይባልም እንደዚህ እኛ ልታቆመን ፈለገች። እዚህ ጋር 50 ብርና 60 ብር ጊፍት ስለሰጠች ኖ ኖ ኖ ኖ ባንቺ የሚቆም የጂጂ አባባል የለም። ገብቶሻል? ሐሳቤን በነፃነት የምለቅ ሐሳቤን በነፃነት የምናገር ሴት ነኝ። ኖ እውነት እንነጋገር ከተባለ ቀናተኛ ናት። እኔ ብቻ አይደለሁም ህዝብ ያውቃል። እስከነ ቀናተኛ እንዲያው ፊት ለፊት ስለሆነ ቅናቷን እንወዳታለን እንላለን። ለምን ቅናቷ ፊት ለፊት ስለሆነ እንዲያው ዝም ብለው ቀንተው በውስጥ በኩል የሚያጠቁ ሰዎች ያስፈርዱኛል። ተናገረች ብላ ታታታታታታታች አሻው እገባልሻለሁ። ምክንያቱም ሞኝ አይደለሁም እኔ በጌሜ ቀን ካንቺ ጋር የምመላለሰው። አሁን ግን የማይገባ አገባብ ገብቼልሻለሁ። ቁጭ ብለሽ ካሴቱን እያጠነጠልሽ እንድታዳምጪ ኦኬ ጋይስ። አንዳንድ ሰዎች አሁን የቅድሟ የዶክተሯን ነገር እኔ ምን እንዳልሽ ታውቃላችሁ? እኔ የገዛሁትን ልብስ እኔ ስለብሰው አያምረኝም፣ እሷ ስትለብሰው ግን ያምረኛል። ቅድም ጀምሬ ጨርሼላችኋለሁ መሰለኝ። አንዳንድ ናርሲሲስት በሽታው ምን አይነት መሰላችሁ? አንድ ጓደኛ ያለች ሁሌ እንዴት ይለኛል፣ ጂጂ እኔ ይቅርታ አድርጌልኝ ይላል። አንቺ የምትለብሺው ነገር ለኔ ደስ ይለኛል፣ እኔ ግን ብለብሰው እና ታስለካኛለች። እግዚአብሔር ምስክሬን ነው የምላችሁ፣ ታስለካኛለች። ወፍራሙኝ እኮ ነው ድሮ ታስለካኛለች። ለምንድን ነው ግን ችግር አለ? ይሄ ነገርማ ጥሩ አይደል፣ የሆነ ነገር ጎሎኛል፣ ያው ነጭ አይደል፣ የሆነ ነገርማ ጎሎኛል ትለኛለች። ጋይስ አንዳንድ ሰዎች ይሄ በሽታ ነው። ይሄ እራሱን የቻለ በሽታ ነው። አልገባንም እንጂ በሽታ ነው። በጣም በሽታ ነው። ከገባንና ካወቅነው ልንሰራበት ይገባል። ቴራፒ ማድረግ አለብን። ኦኬ እንደዚህ አይነት ባህሪ ያለኝ እንደዚህ አይነት ባህሪ ያለኝ ለምን ይከፋኛል? እነሱ እኮ አውቀው እኮ አይደለም አውቁትም እኮ ምክንያት ይፈልጋሉ። በቃ ምንድነው የሚያነጫነጨኝ? ምንድነው የሚያስለቅሰኝ? ምንድነው ከጓደኞቼ ጋር የሚያጋጨኝ? ካወቁት ከደረሱበት ጥሩ ነው። ካልደረሱበት ግን እነሱም አያውቁትም። ያንን ማድረጋቸውን እኮ አያውቁትም። ትነግሯቸዋላችሁ እንደዚህ አይነት ባህሪ ያለባቸው፣ እንደዚህ አይነት ባህሪ ያለባቸው፣ እንደዚህ አይነት ባህሪ ያለባቸው፣ እንደዚህ አይነት ባህሪ ያለባቸው። በፍጹም አያውቁትም። ግን የሚያስፈልጋቸው ምንድነው? ጀስት ቴራፒ ያስፈልጋቸው። ቴራፒ በደንብ ያስፈልጋል። ምክንያቱም በጣም ቀናተኞች ናቸው። አንድ ቀን ግን ለራሳቸው የማይሆኑ፣ ለፓርትነራቸው የማይሆኑ፣ ለወንድሞቻቸው የማይሆኑ፣ ለእህቶቻቸው የማይሆኑ፣ ለቤተሰቦቻቸው የማይሆኑ ይጠፋሉ። ኢጎስ ሌላ ኢጎ ሌላ ነው። ኢጎ ሌላ ኢጎ ማለት እኔ ነው። ኖ እነዚህ እኮ አላቸው። እነዚህ እኮ ያላቸው ናቸው። አንዳንዴ ለመቀማ እነዚህ እኮ ከሱ የበለጠ እኮ አላቸው። እነዚህ እኮ ሁሉም እኮ የምታያቸው ሰዎች እኩል ናቸው። ሁሉም በጌም ነው የሚተዳደሩት። ሁሉም ያገኛሉ። ግን አንደኛዋ አምስቱ ሲያገኙ አሁን ለምሳሌ ሄለን ቦርጮ ስትል ሄለን ቂጦ፣ ዲቦራ፣ ኤልሻዳይ፣ ኪዱ ኢቨን ወንዶቹ ሲሸለሙ አትወድም። ዳትስ ቤታዩ። ግን ምንድነው የሷ ችግር? የራሷ ችግር አለባት። የሆርሞን ቼንጅ መድኃኒት ትወስዳለች ለመውለድ። ዳትስ ዘ ፕሮብሌም። ያ ነገር ባህሪዋንም ቀይሮታል። ደስተኛም አይደለችም ይመስለኛል። ጫና አለባት። እንግዲህ ውለጂ ቤተሰብ ይሁን አይ ዶንት ኖ ወይ ባልየው ይሁን ጫና አለባት። ያ ነገር በጣም እየለወጣት ነው፣ እያጣላት ነው። አከሌ ተናግራሻለች
ልካችሁን ትነግራችኋለች። የሆነ ሰው ተናግሮሻል ስድብ። ጋይስ በተሰጠሽ ነገር በሙሉ ቴንኪው ብለሽ ለመኖር ቁጭ ብለሽ አስቢ። እኛ ችግር የለውም ጠልተሽናል፣ ተጣልተናል። ነፍስሽ ግን እንዳይጠፋ እንዳትሄጂ ማሰላማ ያ የሰቀልሽው ገመድ ላይ እንዳትንጠለጠል። እሱ ነው የሚያስፈራ። ለነገሩ ከዚህ በኋላ አይደለም መንጠልጠል ያ እንዲህ ብትዘቀዘቂ ነው ጂጂ ስቆርጥ ቆራጥኩ አያገባኝም። ገባሽ? ምክንያቱም ተመርመሪ፣ ሐኪም ቤት ሂጂ፣ ራስሽን ሁኚ ብለንሻል። ልትሆኚ አልቻልሽ። ያ የሰው ልጅ ያ ነገር እንዳይረሰ ብዙ ነገር